ስለዚህ ከሞተር ዋና ዋና ክፍሎች ውስጥ የቀሩትን ስንቀጥል ስድስተኛ ክራንክሻፍት ክራንክሻፍት ምንድን ነው የሚለውን በምናይበት ጊዜ ክራንክሻፍት የምንለው ነገር የሞተር ዋነኛ ክፍል ነው። ክራንክሻፍት የሞተር ዋና ክፍል ነው ማለት የተሽከርካሪ ዋና ክፍል ማን ነው ያልነው? ሞተር ነው ያልነው። የሞተር ደግሞ ዋና ክፍል ማን ነው? ክራንክሻፍት ነው ማለት ነው። ክራንክሻፍት የሞተር ዋነኛ ክፍል ነው ማለት ነው። የሞተር ዋና ተግባሩ ማለት የክራንክሻፍት ዋና ተግባሩ ምንድን ነው? የፒስተንን ወደ ላይና ወደ ታች እንቅስቃሴ ያ ማለት ስፕሮኬቱን ያ ማለት ምን ማለት ነው? ሊኒየር ሞሽኑን ወደ ክብ ዙር ይቀይርልናል። ወደ ክብ ዙር ይቀይርልናል ማለት ነው። የፒስተንን ቀጥተኛ ዙር ወደ ክብ ዙር ይቀይርልናል። አንደኛውና ዋናው ጥቅሙ እሱ ነው። ፒስተን በሲሊንደር ውስጥ ወደ ላይና ወደ ታች ተጫወተች ስንል ምን ማለት ነው? እሱ ሊኒየር ሞሽን ነው ማለት ነው። ሊኒየር ሞሽን ታውቃላችሁ። ስለዚህ ያንን እንቅስቃሴ ወደ ክብ ዙር የሚቀይርልን ማን ነው? ክራንክሻፍት ነው ማለት ነው። ክራንክሻፍት በአንደኛው ጫፍ በኩል ለፍላይ ዊል መግጠሚያነት ያገለግልና ከዛ ከፍላይ ዊሉ ላይ ደግሞ ሌሎች ነገሮች እንዲገጠሙ ያደርጋል ማለት ነው። ለምሳሌ ለፍሪሲዮን መግጠሚያነት ሊያገለግል ይችላል በአንደኛው ጫፍ በኩል ማለት ነው። እና ይሄ ክራንክሻፍት የምንለው ነገር እንዲያው ስነግራችሁ ምንድነው ሞተር ተሽከርካሪ በየሀገሩ እንደፈለገው በየሀገሩ ይመረታል አይመረትም አይደል? ተሽከርካሪ በየሀገሩ እንደፈለገው ይመረታል እንዴ? እንደሌላው ምርት አይመረትም። የሆነ ሀገር ብቻ ነው የሚመረተው። የሆኑ ሀገሮች ብቻ ነው በጣም የበለጸጉና ዲቨሎፕድ በሆኑ ሀገሮች ነው የሚመረተው አይደል እንዴ? እና ተሽከርካሪ እንዳይመረት በየሀገሩ እንደፈለገው እንዳይመረት ያደረገው ነገር ዋናው ችግሩ ምንድን ነው ብላችሁ የምታስቡ? ዋናው ችግሩ ምንድነው? ሞተር ነው። ገብቷችኋል አይደል? ሌላው ፓርቲ መረት ይችላል፣ ሞተር ነው። ሞተርን ማምረት ከፍተኛ ምንድነው የኢንጂነሪንግ ዘርፍ ይጠይቃል። በጣም ከፍተኛ የዲዛይን ዘርፍ ስለሚጠይቅ ነው ሞተር ማለት ነው በራሱ። አሁን እዚህ ሜቴክ ምናምን ይሞክራሉ፣ እዚህ ቢሾፍቱ አካባቢ ይሞከራል፣ ሞተር ለማምረት ይሞከራል፣ ግን እስቲል ነው አልተሳካም። እስቲል ነው አይሳካም። ለምን? ከፍተኛ የሆነ የዲዛይን ዘርፍ ስለሚጠይቅ ነው ማለት ነው ሞተር። ምክንያቱም የሚያስተናግደው የሙቀት መጠን በጣም ከፍተኛ ነው። የሚያስተናግደው የሙቀት መጠን ዝም ብሎ ከሆነ ብረት የሚሰራው አይደለም፣ ከሞተር ውስጥ ደግሞ እጅግ በጣም ከፍተኛ የሆነ ችግር የሚፈጥረው ማለት ነው ክራንክሻፍት ነው። የደንባዊ ቅርጽ ያለው ሆኖ ይሄ ክራንክሻፍት የሚለው ገና አርፒኤሙ ሪቮሉሽን ፐር ሚኒቱ እንግዲህ በጣም ከፍተኛ ነው አይደል እንዴ? የሞተር አርፒኤም ሲለካ ሰምታችሁ ታውቁ ይሆናል። በጣም በከፍተኛ ሁኔታ ሪቮሉሽን ያካሂዳል ማለት ነው። ስለዚህ ምን ይፈልጋል መሰላችሁ? እንዲሁ የምታውቁት ካላችሁ ምናልባት እንዲሁ መቼም ዲዛይን አድርጋችሁ የምታውቁት ታላችሁ ምንድነው አንድ ማቴሪያል ወይ ሃርድ ነው የሚሆነው ወይ ደግሞ ኤላስቲክ ነው የሚሆነው አይደል? ሃርድ ከሆነ ብሪትን ነው አይደል? ሃርድ ከሆነ ብሪትን ነው፣ ተሰባሪነቱ ምንድነው ከፍተኛ ነው የሚሆነው። ኤላስቲክነት ካለው ደግሞ የመሰበር ችሎታው ይቀንሳል ማለት ነው አይደል? እና ይሄ ክራንክሻፍት ላይ ምን ይፈልጋል? ሁለቱም አንድ ላይ ማምጣት ያስፈልጋል። ሃርድነሱንም ማምጣት ያስፈልጋል፣ ኤላስቲክነት እንዲኖረው ያስፈልጋል። ሁለቱ ግን በተፈጥሮ አንድ ላይ አይገኙ፣ ተቃራኒ ናቸው። እና ይህንን ማጣጣም በዲዛይኑ ዓለም ከባድ ነው። ላይኛው እነዚህ ኮኔክቲንግ ሮዱ ምኑ ስላለበት በጣም በከፍተኛ ሁኔታ ሬቮሉሽን ስለሚያደርግ ላይኛው እንዳይፈገፈግ ሃርድ መሆን መቻል አለበት። እንዳይፈገፈግ ማለት ነው፣ በቀላሉ እንዳይፈገፈግ። በሪቮሉሽን ምክንያት ደግሞ እንዳይሰበር ሃርድ ከሆነ ብሪትል ስለሚሆን ውስጠኛው ክፍል ደግሞ ምን እንዲሆን ያስፈልጋል? ኤላስቲክ ስላችሁ እንደው ዝም ብሎ ኤላስቲክ ማለት አይደለም፣ ግን ሃርድነሱ ትንሽ ቀነስ እንዲል ያስፈልጋል። ስለዚህ የተለያዩ አሎዮች ነው ከተለያዩ አሎዮች ነው የሚሰራ እንጂ ከሆነ ብረት ብቻ የሚሰራ አይደለም ማለት ነው። እና በዲዛይኑ ዘርፍ በኢንጂነሪንጉ ዘርፍ በጣም አስቸጋሪው ምንድነው ክራንክሻፍት ነው። እና ተሽከርካሪ እንደፈለገው እንዳይመረት ከሚያደርገው ነገር አንዱም ይሄ ነው። የኢኮኖሚ ጉዳይ ብቻም አይደለም፣ እና ክራንክሻፍት ለእናንተ ግን አሁን መያዝ ያለባችሁ ምንድነው ክራንክሻፍት ዋና ተግባሩ ምንድነው? የፒስተንን ቀጥተኛ ዙር ወደ ክብ ዙር ይቀይራል። ገብቷችኋል? በቃ ይሄ ለእናንተ በቂ ነው። ሌላውን ነገር ተው። ሌላው ሰባተኛ ካምሻፍት የምንለው ነገር ነው። ካምሻፍት የምንለው ነገር ምንድነው?
የመጀመሪያ ተግባሩ ካምሻፍት ቫልቮችን መክፈት ነው። ይሄን ነው መያዝ ያለባችሁ። ካምሻፍት ተግባሩ ምንድነው? ቫልቮችን መክፈት ነው። ገብቷችኋል አይደል? ቫልቮችን ይከፍታል ማለት ነው። በተጨማሪ ደግሞ ካምሻፍት ምን ያደርጋል ማለት ነው? የነዳጅ ፓምፑንና የዲስትሪቢዩተር ሻፍቱን ለማንቀሳቀስ ያገለግላል ማለት ነው። የነዳጅ ፓምፕ የዲስትሪቢዩተር ሻፍቱን ምን ያደርጋል? ለመንዳት ያገለግላል ማለት ነው። ካምሻፍት የሚነዳው በማን ነው ደግሞ? እሱ በክራንክ ሻፍት ይነዳል ማለት ነው። ብዙ ፓርቶች የሚነዱት በክራንክ ሻፍት ነው። በክራንክ ሻፍት እየተነዳ ምን ያደርጋል? እሱ ደግሞ ምን ያደርጋል ማለት ነው። በተጨማሪ የነዳጅ ፓምፑንና የዲስትሪቢዩተር ሻፍቱን ለማንቀሳቀስ ያገለግላል ማለት ነው። ካምሻፍት በክራንክ ሻፍት ለመነዳት በሶስት መንገድ መገናኘት መቻል አለበት። ከሶስቱ በአንዱ ወይ በቼን ሊሆን ይችላል። ቼን ታውቃላችሁ አይደል? ቼን ለምሳሌ የሳይክል ቼን አለ አይደል? ቼን ታውቃላችሁ። ወይ በቼን ሊገናኝ ይችላል፣ ወይ በቤልት ሊገናኝ ይችላል፣ አለያ ደግሞ ጥርስ በጥርስ ሊገናኝ ይችላል ማለት ነው። ጥርስ በጥርስ ማለት ምንድነው? ጊር ቱ ጊር ማለት ነው። ጊር ቱ ጊር መሽኖ ሊነዳዳ ይችላል ማለት ነው። ይህ ካምሻፍት የምንለው ነገር ብዙውን ጊዜ የሚገኘው ከየት ነው? ከሲሊንደር ሄዱ ላይ ነው። ከሞተር ካናቱ አካባቢ ነው ብዙውን ጊዜ የሚገኘው ማለት ነው። ስለዚህ ምንድነው? ቫልቮችን ለመክፈት የሚያገለግል ነው ማለት ነው። ነገር ግን ከላይ የሚገኝ ከሆነ ከሲሊንደር ሄዱ ላይ የሚገኝ ከሆነ ሊነዳ በክራንክ ሻፍት አይደለም የሚነዳ። ክራንክ ሻፍት ደግሞ ከክራንክ ኬዙ ከታች አይደል ያለ። ስለዚህ ለመነዳት ምን ያስፈልገዋል? ቼን ያስፈልገዋል አይደል? ቼን ያስፈልገዋል ወይም ቤልት ያስፈልገዋል ማለት ነው። አንዳንዴ ግን የት ሊገኝ ይችላል? ከሲሊንደር ብሎኩ ከክራንክ ሻፍቱ አጠገብ ሊገኝ ይችላል አንዳንዴ። በዛን ጊዜ በምን ሊነዳ ይችላል? ጥርስ በጥርስ ወይም ጊር ቱ ጊር ሊነዳ ይችላል ማለት ነው። ሊነዳ ይችላል። ስምንተኛ ፑሽ ሮድ ነው። ፑሽ ሮድ የምንለው ነገር ኃይልን ከካምሻፍት ወደ ሮከር አርም ያስተላልፋል ማለት ነው። ፑሽ ሮድ የምንለው መግፋት ነው። በመግፋት ምን ያደርጋል ማለት ነው? ኃይልን ያስተላልፋል። ብዙን ጊዜ ይሄ ካምሻፍት የምንለው ነገር ከታች ሲገኝ የግድ የሚከፍቱት ቫልቮች አሉ ከላይ ነው አይደለ? ለመክፈት ምን ያስፈልገዋል ማለት ነው? ፑሽ ሮድ ያስፈልጋል። ኃይልን ከየት የሚወስድ ማለት ነው? ከዚህ ከካምሻፍት ወደ ሮከር አርም የሚወስድ ምን ያስፈልጋል? ፑሽ ሮድ ያስፈልጋል ማለት ነው። ከላይ ካለ ግን ፑሽ ሮድ ላያስፈልግ ይችላል ማለት ነው። ሌላው ሮከር አርም የምንለው ነው። ሮከር አርም የምንለው ቫልቮች እንዲከፈቱ የመጨረሻው ትዕዛዝ የሚተላለፍበት ክፍል ነው ማለት ነው። ያ ማለት ሮከር አርሙ ቀጥታ ከቫልቮች ጋር የተገናኘው ማን ነው? ሮከር አርሙ ነው ማለት ነው። ገብቷችኋል አይደል? ቀጥታ እዚህ ጋር የሆነ በክሊራንስ እየተለካ እየተመጠነ የሚቀመጠው ማን ነው? ሮከር አርም። ቫልቡ ይሄ ቢሆን ይሄ ሮከር አርም እንደዚሁ ነው ይቀመጣል ማለት ነው። ስለዚህ ቫልቡን ቀጥታ ዳይሬክት የሚገፋው ማን ነው? ሮከር አርሙ ነው ማለት። ስለዚህ ቫልቮችን እንዲከፈቱ የመጨረሻው ትዕዛዝ የሚተላለፍበት ክፍል ማን ነው? ሮከር አርም ነው ማለት ነው። ሮከር አርም ነው ማለት። ሌላው ቫልቮች ናቸው። ቫልቮች ሁለት አይነት ቫልቮች ይኖራሉ። አስገቢ ቫልቭ እና አስወጭ ቫልቭ። ሁለት አይነት ነው እንጂ ሁለት ብቻ አይደለም ያልኩት። ሁለት አይነት ቫልቮች፣ አስገቢ ቫልቭ፣ አስወጭ ቫልቭ። በእያንዳንዱ ቤት ላይ ባለ 4 ሲሊንደር ቢሆንም ለምሳሌ ሞተሩ በእያንዳንዱ ቤት ላይ ምን ይኖራል? አስገቢ ቫልቭ፣ አስወጭ ቫልቭ ይኖራል ማለት ነው። ቫልቮች ብዙ ናቸው። በቁጥር ብዙ ነው የሚሆኑት። ነገር ግን ሲከፈሉ አስገቢና አስወጭ ቫልቭ ናቸው። ሌላ ሊሆኑ አይችሉም ማለት ነው። 11ኛ ፍላይ ዊል የምንላት ናት። ፍላይ ዊል የምንላት ነገር አለች። እቺ ፍላይ ዊል የምንላት ነገር በክራንክ ሻፍት በአንደኛው ጫፍ በኩል በመታሰር የተለያዩ ጥቅሞችን ትሰጣለች ማለት ነው። የመጀመሪያው ጥቅሟ ምንድን ነው? የሞተርን ሚዛን ትጠብቃለች። የሁለተኛው ጥቅሟ ምንድን ነው? ለሞተር ማስነሻነት ታገለግላለች ማለት ነው። ስታርተር ሞተር የምንላት ነገር ስንደርስ እንማራታለን። ቁልፉን ኦን በምናደርግበት ጊዜ የስታርተር ሞተሯ ጊሯ ወጣትልና ከዚች ከፍላይ ዊል ጥርስ ጋር ነው የምትገናኝ። ስለዚህ የፍላይ ዊል ጥርሱን በምታዞርበት ጊዜ ሞተራችን ስታርት እንዲያደርግ እንዲነሳ ታግዛለች ማለት ነው። ሌላው ምንድነው? ለፍሪሲዮን መቅጠሚያነት ያገለግላል ማለት ነው። ፍሪሲዮን ምንድነው የሚለውን ወደፊት እንማረዋለን። ስለዚህ ለፍሪሲዮን መቅጠሚያነትም ታገለግላለች ማለት ነው። ስለዚህ እስካሁን ያየናቸው ወደ 11 የሚደርሱ ነገሮች እነዚህ የሞተር ዋና ዋና ክፍሎች ይባላሉ ማለት ነው። እናንተ መያዝ ያለባችሁ፣ እኔ ብዙ ነገር ላወራ እችላለሁ። እናንተ መያዝ ያለባችሁ ግን ስሙን ከዛ ፋንክሽኑ ገብቷችኋል አይደል? ስሙን ፋንክሽኑን ለእናንተ በቂ ነው። ብዙ ላወራ እችላለሁ። ነገር ግን የጻፍኩላችሁ ነገር ስሙን ፋንክሽኑን በቃ እሱን ብቻ መያዝ ለእናንተ በቂ ይሆናል ማለት ነው።
ስለዚህ